ሰላም ናቸው ቤተሰብ እንዴት ናቸው? እና ቅድም ከሀገር ቤት የምትመጡ አዲሶች ብዬ ነበረ ማለት ነው። እና እዛ ሀገር አሁን 450 ሺህ ብር 500 ሺህ ብር ጨርሳችሁ ትመጣላችሁ። እውነቴን ነው። በተለይ ቋንቋ የማትችሉ አዲስ ማለት ነው። እዚህ መታችሁ ስራ የለም። እውነቴን ነው። ባከስሩ ይሻላል። እዛው በሀገራችሁ ላይ ብትሰሩበት ያንን ብሩን በሀገራችሁ ላይ ብትሰሩበት እውነቴን ነው ውጤታማ ትሆናላችሁ። ግን እዚህ እንኳን ቋንቋ የማይችል ሰው አዲስ ሰው ቋንቋ እንኳን የሚያውቁት ሆነ ስራው የሚያውቁትም ሆነ ለራሱ ስራ የለም። የወንድ ስራ የለም፣ ቀርቦ ምንም የለም። እዚህ መታችሁ እንደገና በሀሳብ በጭንቀት እውነቴን ነው እና በጣም አስቸጋሪ ሆኗል። ስለዚህ ደግሞ ከመጣችሁ ደግሞ በኩንትራት አሁን በኩንትራት ብትመጡ ብዙም ወጪ የለባችሁም። እንደመጣችሁም ደግሞ ያው ወደ ስራ ትገባላችሁ። ብዙ እንትን የለም። ግን በፍሪ እቃማ ብላችሁ እዚህ ሀገር ባትመጡ ይሻላል። ለምንድን ብዙ ወንድሞች አሉ አሁን ለመምጣት የሚያስቡ ያኔ ግን አሁን አገሩ እንደ ድሮ አይደለም። የለም ስራ የለም። በቃ የወንድ ልጅ ስራ በተለይ ዝግ ነው፣ ምንም የለም። ስለዚህ ከዚህ ተመቶ ስራ ሰምትገኝ ቋንቋ ሰምታቅ እንደገና ብዙ ተአብ ነው። እውነቴን ነው፣ ብዙ ተአብ ነው። ስለዚህ አሁን እንደ በፊቱ አይደለም። እውነቴን ነው። እዚህ መታችሁ ከመጨናነቅ እንደገና ከመበሳጨት እዛው በሀገራችሁ ላይ 400 ሺህ ብር 450 500 ሺህ ብር ብትሰሩበት እውነቴን ነው ስራ ያለው እንደውም ሀገር ላይ ነው። ሀገር ላይ ብትሰሩ እውነቴን ነው ብዙ ይደረሳል። እዚህም ቢመጣ እኮ ሌላ ምንም ስራ የለም። ወይ ፍየል ጥበቃ ነው፣ እረኝነት ነው፣ ወይ ግመል ጥበቃ ነው። እና እውነቴን ነው ብታስቡበት ግን ቆንጆ ይመስለኛል ማለት ነው። ከመምጣታችሁ በፊት ብታስቡበት ቆንጆ ነው። እውነቴን ነው። እንኳን ቋንቋ የማይችል አዲስ እንግዲህ ቋንቋ የሚችል ምንም ቢሆን እንግዲህ ቋንቋ የሚችል የለም። ግን ስራ እንደው ቋንቋ እንኳን የሚችል ምንም ቢሆን እንደው ይሻላል ቢባል ማለት ነው። ግን ቋንቋ የማያውቅ ሰው ማንም አረቦችም አይፈልጉም እንጂ ቋንቋ የማትችል ምን